ካለፈው ጃንዋሪ 21 ጀምሮ እንግዲህ ከ75 ሀገራት ለሚመጡ ወደ አሜሪካ ነገር ለሚጓዙ ኢሚግራንት ቪዛ አፕሊኬሽን ፕሮሰስ ላይ ያሉ ሰዎችን በሙሉ ወደ አሜሪካ ነገር እንዳይጓዙ የሚያግድ ህግ እንግዲህ በትራምፕ አድሚኒስትሬሽን እነዚህ የነዋሪነት ሂደቶች ቢከለከሉም በእጮኝነት ወይም ደግሞ በፊያንሴ K1 ቪዛ ወደ አሜሪካ ነገር ለመሄድ እስካሁን ድረስ እንግዲህ በሩ ክፍት ነው። በጋብቻ ወይም ደግሞ በቤተሰብ ወደ አሜሪካ ነገር ለመጓዝ የምታደርጉ ሰዎች ፕሮሰሳችሁ IV ወይም ደግሞ የኢሚግራንት ቪዛ ፕሮሰስ ሲሆን ነገር ግን በእጮኝነት ወደ አሜሪካ ነገር ለመጓዝ ስታመለክቱ የቪዛ ካቴጎሪ ታይፑ K1 ተብሎ ይጠራል። K1 ደግሞ ከጅምሩ የነን ኢሚግራንት ቪዛ ካቴጎሪ ውስጥ ይቀመጥና ነገር ግን ወደ አሜሪካን ሀገር ከሄዳችሁ በኋላ በ90 ቀናት ውስጥ ከእጮኛችሁ ጋር ጋብቻችሁን በመፈጸም የስታተስ አጀስትመንትን በመጠየቅ የነዋሪነት ወይም የግሪን ካርድ አፕሊኬሽን ማቅረብ የምትችሉበት ነው ማለት ነው። ስለዚህ ጋብቻ ያልፈጸማችሁና ወደ አሜሪካን ሀገር በጋብቻ ለመጓዝ እቅድ የነበራችሁ ሰዎች ይህ ዜና ለእናንተ እጅግ መልካም ዜና ነው። ለየትኛውም የኤምባሲ ቀጠሮ የቪዛ አፕሊኬሽን ፎርም ከቪዛ ጋር ለተገናኙ ጥያቄዎቻችሁ መልስ ለማግኘት እንግዲህ በ0967350174 ወይም ደግሞ በ0930294170 እንድትደውሉልን እንግዲህ አስቀምጠናል ስልካችንን። ዊሊ ፍሮም ዊሊ ኢትዮጵያ። መልካም ቀን።